ማስታወቂያ የዲል ላይሰንስ ስልጠና መውሰድ ለምትፈልጉ አሰልጣኞች በሙሉ የአዲስ አበባ ከተማ አስተዳደር እግር ኳስ ፌዴሬሽን ለእግር ኳሱ እድገት አቅም የሚሆኑ አሰልጣኞችን የዲል ላይሰንስ ስልጠና ለመስጠት ዝግጅቱን ጨርሷል። ስለሆነም የዲል ላይሰንስ ስልጠና ፈላጊዎች ይህ ማስታወቂያ ከወጣበት ቀን ጀምሮ ተከታታይ 7 የሥራ ቀናት ጃን ሜዳ ስፖርት ትምህርትና ስልጠና ማዕከል በሚገኘው የአዲስ አበባ ከተማ እግር ኳስ ፌዴሬሽን ጽሕፈት ቤት በአካል በመገኘት እንድትመዘገቡ ጥሪውን ያቀርባል። ፌዴሬሽኑ በስልጠናው መሳተፍ የምትፈልጉና መስፈርቱን የምታሟሉ አሰልጣኞች እንድትመዘገቡ ይጋብዛል። በስልጠናው የሚሳተፉ አሰልጣኞች የሚከተሉትን መስፈርቶች ማሟላት ይጠበቅባቸዋል። አንደኛ፣ በአዲስ አበባ እግር ኳስ ፌዴሬሽን እውቅና ያለው የአንደኛ ደረጃ ሰርተፊኬት የወሰደና መረጃውን ዋናውንና ፎቶኮፒ አያይዞ ማምጣት የሚችል የምትችል። ሁለተኛ፣ ስራ ላይ መሆኑንና እያገለገለ እንደሚገኝ የድጋፍ ደብዳቤ ማቅረብ የምትችል የሚችል። ሶስተኛ፣ የትምህርት ዝግጅት በድሮ 10ኛ በአሁኑ 12ኛ ክፍል ያጠናቀቀች። አራተኛ፣ ማስረጃው ከተረጋገጠ በኋላ በአዲስ አበባ እግር ኳስ ፌዴሬሽን አካውንት 5000 ብር መክፈል የምትችል የሚችል። አምስተኛ፣ ለ11 ተከታታይ ቀናት ስልጠናውን ያለማቋረጥ መከታተል የምትችል የሚችል። ስልጠናው ከታህሳስ 30 እስከ ጥር 9 2018 ዓ.ም ባሉት ተከታታይ 11 ቀናት የሚቆይ ይሆናል። ማሳሰቢያ፣ ማስረጃው ሳይረጋገጥ ገንዘብ ገቢ የሚያደርግ አካል ኃላፊነት የማንወስድ መሆኑን እንገልጻለን። ለበለጠ መረጃ 09 11 25 63 52 ሃሎ ይበሉ። የአዲስ አበባ ከተማ እግር ኳስ ፌዴሬሽን ለእግር ኳስ ትንሣኤ እንተጋለን።